አሁን ዳኛቸው ጥርሱ የመንግስት መሆኑን አምኗል። ማለት ጥርሱ የመንግስት መሆኑን አምኗል። አሁን ዳኛቸው የመንግስት መሆኑን አሁን ዳኛቸው የሚስቅበት ጥርስ የመንግስት መሆኑን አምኗል እና ይሄ አስከፊ ውርደት እንደደረሰበትም በገዛ ራሱ አንደበት አረጋግጧል ማለት ነውና ይሄ አሁን የሚቀረው የጥብሱ ጉዳይ ነው። እርሱም የጥብሱ ጉዳይ ነው። እርሱም በዛም የሚያወዛግብ አይደለም። በእርግጥም ዳኛቸው በአገዛዝ ጥርስ የሚስቅ አዛውንት ነው። አሁን እንግዲህ ዳኛቸው መቢያውንም ማባያውንም የሚበላውንም የሚመጸወተው ከመንግስት ለመሆኑ አከራካሪነቱ አብቅቷል። ኢትስ አ ፋክት። ድሮም ነበር ግን አሁን ራሱም አረጋግጦታል ማለት ነው። ሰው መጀመሪያ መነሳት ያለበት ነጥብ ይሄ ነው። ዳኛቸው ለኔ አብይ አህመድ ጥርስ ጎድሎኝ እንዳሟላልኝ ሁሉ ብሏል። እኔ ደግሞ የምለው ዳኛቸው የጎደለ ጥርስ አይደለም፣ የጎደለ ህሊና ነው። ኦኬ አፈን ለአገዛዝ ያከራይኸው ህሊና ስለጎደለህ ነው፣ ኢንቴግሪቲ ስለጎደለህ ነው፣ አእምሮ ስለጎደለህ ነው፣ ክብረ ሰብዕና ወይ ኢንቴግሪቲ ስለሌለህ ነው እንጂ እዚህ ከዲ አብይ አህመድ ጥርስን የተከለልህ ህሊናህን ከነቀለ በኋላ ነው። ስለዚህ እዚህ ጋር ነገርየው ስለ ጥርስ ጉድለት አይደለም። ኮንሽስሊ ተወስኖ እንደ አንድ የእንጀራ ገመድ ተቆጥሮ ስለተወሰደ ለአገዛዝ የማሸርገድ ሚና ነው እየተወራ ያለው እዚህ ጋር። ጉተሬት ይዛረብ፣ ትራምፕ ይዛረብ፣ ሓሪ ይዛረብ፣ አብይ አህመድ ብኢዱ ከይተተሓዘብ ወይ ፈርጢጡ ከዛ ሀገር ከይወጣ ሽምግልና ይዕቀ ብዛዕም ሳይ ግን መሬት በሐዘራዊ። ሰላም የቻናላችን ተከታታዮች እንደምን አላችሁ? የሰዓቱን መረጃ ይዘን መተናል። በኢትዮጵያ የተለያዩ አካባቢዎች በመንግስት የጸጥታ ኃይሎችና በታጣቂዎች መካከል ግጭቶች በተደጋጋሚ ሲከሰቱ ቆይተዋል። በተለይ በትግራይ በአማራና በኦሮሚያ ክልሎች ውስጥ ባለፉት ዓመታት የተካሄዱ ግጭቶች የነዋሪውን ህዝብ የተረጋጋ ህይወትን ከማወክ ባሻገር የዘውትር ስጋት እንደሆኑ ቀጥለዋል። የሁለት ዓመታት ደም አፋሳሽ ጦርነት በተካሄደበት የትግራይ ክልልና የሰሜን ኢትዮጵያ አካባቢ ሌላ ዙር ጦርነት ይከሰታል የሚል ስጋት እየተጠናከረ የመጣ እንደሚገኝ ይታወቃል። ማክሰኞ የካቲት 24 ቀን 2018 ዓ.ም ምሽት ላይ የተላለፈው የጠቅላይ ሚኒስትር አብይ ቃለ መጠይቅ በአብዛኛው ያተኮረው ከትግራይ ክልልና ከኤርትራ ጋር በተያያዙ ጉዳዮች ላይ ነበር። አብይ ከኢትዮጵያ ዜና አገልግሎት ጋር ከነበራቸው የ40 ደቂቃ ገደማ ቆይታ ውስጥ ከግማሽ በላይ የሚሆነውን ጊዜ ወሰደው ስለ ትግራይ ጦርነትና ስለ ፕሪቶሪያ ስምምነት ለተነሱ ጥያቄዎች የተሰጠው ምላሽ ነበር። በሌላ በኩል የትግራይ ኃይሎች እርስ በርሳቸው የሚያደርጉት መወነጃጀል በራሱ አስገራሚ ሆኖ ቀጥሏል። የህወሓት ፉከራ ኒውክለር የታጠቁ ነው የሚመስለው በማለት ተቃዋሚዎቻቸው ተራ ድንፋታ አድርገው ያቀርቡታል። ሰሞኑን ደግሞ ጀነራል ምግበ ጸረ ድሮን ታጥቀናል የሚል ንግግር ተናግረዋል የሚለው ወሬ አየሩን ሞልቶታል። ጀነራሉ ይህን አሉ የተባለው ከዲደብሊው ዓለም አቀፍ ጋር ባደረጉት ቆይታ ነበር። ያም ሆኖ ሰውየው ስለ ቴክኖሎጂ አጠቃቀም ተናገሩ እንጂ ህወሓት ጸረ ድሮን ታጥቋል አላሉም። በርካታ ጉዳዮች ላይ ሐሳብ የሰጡት ጀነራሉ ከጦርነቱ በፊት ቢዝነስ ላይ ተሰማርተው ጥሩ ሲሰሩ እንደነበርና ሀብት እንዳፈሩ ተናግረዋል። በአዲስ አበባ በመቀለና ዱባይ ቤቶች አሉኝ፣ ከጦርነቱ በኋላ ግን ቢዝነሴ ተዘግቷል በማለት ነበር የተናገሩት። ወርቅ ዘረፋ ላይ አልተሰማራሁም ያሉት ሰውየው ይህንን ደግሞ ማንም አካል ማጣራት ይችላል፣ እንኳን ቆሜ ከሞትኩም በኋላም በዚህ ጉዳይ ወንጀል ካለብኝ ከሰሱኝ ነው ያሉት። ከትግራይ ሸሽተው የሄዱ ጀነራሎች በጣም ወራዶችና ድኩማን ናቸው። ትግራዋይ መሬቱ ላይ ሆኖ ይታገላል እንጂ ለጠላት እጅ ሰጥቶ ጸረ ህዝብ ሆኖ አይታገልም ነው ያሉት። ቴክኖሎጂ መታጠቅ ውጊያ ይቀይራል፣ ነገር ግን ቴክኖሎጂ ብቻ ግን ትርጉም የለውም ሲሉ ጀነራሉ አስረድተዋል። እኔ በህይወት እያለው የትግራይ ህዝብ ከአማራ፣ ከኤርትራ፣ አፋርና ሌሎች ህዝቦች ጋር ተዋዶ በሰላም እንዲኖር እሰራለሁ። እኛ ለነጻነታችን ዋጋ የምንከፍል ሰዎች ነን። ሻቢያ በሪሞት ሊያንቀሳቅሰን አይችልም በማለት እንግዲህ የሚወነጀሉበትን ሁኔታ አስተባብለዋል። 5 ልጆቼ በጦርነቱ ጊዜ ትግራይ ውስጥ ነው የነበሩት፣ 4 አሁንም ትግራይ ላይ ናቸው ያሉት በማለት እንግዲህ ለከሳሾቻቸው ምላሽ ሰጥተዋል። ጀነራሉ በትግራይ ላይ ያለ ዲሞክራሲ በየትኛውም ቦታ የለም ይላሉ። በስመ ዲሞክራሲ ብልግና ነግሶ ሰውን ማዋረድ የተለመደ ነገር ሆኗል በማለት እንግዲህ ሐሳባቸውን ቋጭተዋል። ጠቅላይ ሚኒስትር አብይ አህመድ
የህወሓት አመራር ሰፊ ወታደራዊ ዝግጅት፣ የጦር መሳሪያ ግዢ እንዲሁም ወታደራዊ እንቅስቃሴዎችን እያደረገ ነው ሲሉ እንግዲህ በትግረኛ ሰጥተውት በነበረው ቃለ መጠይቅ መክሰሳቸው ይታወሳል። በዚያ ቃለ መጠይቅ በፌዴራል መንግስት በኩል በጭራሽ ትግራይ ላይ የሚጀመር ጦርነት እንደሌለ አረጋግጣለሁ ሲሉም ተናግረዋል። የፌዴራል መንግስት በፕሪቶሪያ ስምምነት የተጣሉበትን ግዴታዎች እንደፈጸመ የገለጹት አብይ አሁን ችግር ሆኖ ያለው ከወልቃይት አካባቢ የተፈናቀሉትን ነዋሪዎች የሚመለከት ነው ብለዋል። ይህ ደግሞ ግትር አቋም ባለው ቆሞ ቀሩ ኃይል ምክንያት አልተሳካም ሲሉ በህወሓት ውስጥ ይገኛል ያሉትን ቡድን ተጠያቂ አድርገዋል። ብዙ ጊዜ ተነጋግረናል። አሁንም እምነታችን ምን እንደሆነ ህዝባችን ያውቀዋል። ነገር ግን በቆሞ ቀሩ ግትር አቋም ምክንያት ያሰብነው ሊሳካ አልቻለም ሲሉም የተናገሩት በፕሪቶሪያው ስምምነት ውስጥ ትልቁ የቤት ስራ ብለው የሚወስዱት ከወልቃይት የተፈናቀሉ ነዋሪዎችን ጉዳይ እንደሆነ ያነሱት አብይ ተፈናቃዮች የግድ ወደ ቦታቸው መመለስ አለባቸው ሲሉ ተደምጠው ነበር። የሁለት ዓመቱን ጦርነት ያስቆመው የፕሪቶሪያል ስምምነት በሙሉነት እንዳይፈጸም ምክንያት ከሆኑ አንዱ ህወሓት ህገ መንግስቱንና ተቋማትን ባለማክበር ወደ ጎን መተው እንደሆነም በማንሳት ወቅሰዋል። የብሔራዊ ምርጫ ቦርድን ህግ አልተቀበለም ሲሉም ላቀረቡት ክስ ማሳያ ጠቅሰዋል። ሁሉም ወገኖች ተግባራቸውን ካከናወኑ አብዛኛው ችግር ይፈታል የሚል እምነት እንዳላቸው የገለጹት ጠቅላይ ሚኒስትሩ ነገር ግን የህወሓት አመራሮች ለጦርነት የተዘጋጁ ነው ሲሉ ነው የከሰሱት። ቆሞ ቀሩ ቡድን በሰፊው ወታደራዊ ዝግጅት ላይ ይገኛል። በጣም የሚገርመው ደግሞ በግልጽ ጸረ ኢትዮጵያ ከሆኑ ኃይሎች ጋር መሰለፉ ነው ሲሉ ነበር በወቅቱ ያብራሩት። እንደ አብይ ገለጻ ቡድኑ ተስፋውን ወደ ውጭ ኃይሎች ያደረገው በአባላቱ ላይና በህዝቡ ላይ የነበረው ተስፋ እየተዳከመ በመምጣቱ ነው። የትግራይ ህዝብ በተለይ ወጣቱ ታጣቂዎችንም ጨምሮ እምቢ ለጦርነት ሲል እያየን ነው በማለት በወቅቱ አስረድተው ነበር። ይሁን እንጂ ቡድኑ ባለችው አቅም ወታደራዊ እንቅስቃሴዎችን እያደረገ ነው ብለዋል። የትግራይ ወርቅና ሌሎች ማዕድናትን እየበዘበዘ ለጦር መሳሪያ መግዣ እያዋለው ነው ሲሉ ወንጅለዋል። አብይ ህወሓት የጦርነት ቅስቀሳውን እያከናወነ ያለው ከምርጫ ቦርድ ተሰረዝኩ፣ ተፈናቃዮች ወደ ቀያቸው አልተመለሱም የሚሉ ምክንያቶችን በመጥቀስ እንደሆነ ተናግረዋል። እነዚህ ችግሮችንም ራሱ የፈጠራቸው ሲሉ ነው የጠሩት። የኔ አቋም ከቃላት አልፎ ወደ ወታደራዊ ትንኮሳ ከገባ ግን እንደ ቀድሞ መስሎሽ ጎርፉ ይወስድሻል ብቻ ነው ማለት የምችለው ሲሉም አስጠንቅቀዋል። አክለውም በበኩላችን በፍጹም በጭራሽ ትግራይ ላይ የሚጀመር ጦርነት እንደሌለ ለማረጋገጥና ለመግለጽ እወዳለሁ። በትግራይ ዳግም ውጊያ የመጀመር ፍላጎትና ሀሳብ እንደሌለን ህዝባችን ማወቅ አለበት ሲሉ ነው የተናገሩት። ጠቅላይ ሚኒስትር አብይ ይህንን የህወሓት ቡድን ሰፊ ወታደራዊ ዝግጅት እያደረገ ነው የሚል ክስ ያቀረቡት በፌዴራል መንግስትና የትግራይ ኃይሎች መካከል የተፈጠረውን ውጥረት ወደ ለየለት ግጭት ይገባል የሚል ስጋት ባየለበት ወቅት ነው። ሁለቱ ኃይሎች ባለፈው ጥር ላይ ትግራይ ክልልን ከአማራና አፋር ክልሎች ጋር በሚያዋስኑ ስፍራዎች ግጭት ውስጥ ገብተው እንደነበር ይታወሳል። ከትግራይ ጦርነት በኋላ በአማራ ክልል ስር የተዳደሩ ያሉት አወዛጋቢ ስፍራዎች ከትግራይ ክልል ውጪ ሆነው ለህዝብ ተወካዮች ምክር ቤት ምርጫ እንዲያካሂዱ ባለፈው ሳምንት የተላለፈው የፌዴሬሽን ምክር ቤት ውሳኔ ደግሞ ውጥረቱ ይበልጥ እንዲካረር ምክንያት ሆኗል። ህወሓት ይህን ውሳኔ በመቃወም ባወጣው መግለጫ በክልሉ ላይ ከባድ ወታደራዊ ከበባ እንዲሁም መሰረታዊ ፍላጎቶችና አገልግሎቶች ክልከላ እንደተፈጸመ ገልጾ ነበር። አብይ በዚህ ቃለ ምልልሳቸው ግን የፌዴራል መንግስት ወደ ትግራይ በጀት እየላከ መሆኑን ቢጠቅሱም የክልሉ ጊዜያዊ አስተዳደር ከጥቅምት አንስቶ የድጎማ በጀት እንዲሁም የነዳጅ አቅርቦት መቋረጡን እየገለጸ ይገኛል። ጥር ላይ በፌዴራልና ትግራይ ኃይሎች መካከል ግጭት በተፈጠረበት ወቅት ወደ ትግራይ ክልል የሚደረገው የአየር ትራንስፖርት አገልግሎት ለ5 ቀናት ተቋርጦ ቆይቷል። በክልሉ የሚገኙ ባንኮችም ደንበኞቻቸው በአንድ ቀን ውስጥ ማውጣት የሚችሉትን የገንዘብ መጠን ወደ 2000 ብር እንዳወረዱ ነዋሪዎች ተናግረው ነበር። በርካታ የክልሉ ነዋሪዎች በተለይም ወጣቶች ዳግም ሊነሳ የሚችል ጦርነትን ሽሽት ወደ አዲስ አበባ እየተጓዙ እንደሆነም ነዋሪዎች ገልጸዋል። የህወሓት አመራርን የጦርነት ዝግጅት እያደረገ እንደሆነ በመግለጽ የከሰሱት አብይ ቡድኑ ከኤርትራ መንግስት ጋር ግንኙነት እንዳለው የሚያመለክት ገለጻ በቃለ መጠይቁ ወቅት ሰጥተዋል። ከኤርትራ መንግስት ጥሩ ነገር ማግኘት የማይታሰብ ነው፣ ስለሆነም አቅም ካገኘ አገርን ከመበጥበጥ ወደኋላ አይልም ሲሉ ከሰዋል። ይሁን እንጂ አሳምረን ስለምናውቀው ዳግም ህዝባችንን እንዲበድል እድል አንሰጠውም፣ ምናልባት ከሞከረ ደግሞ የመጨረሻ ሙከራ ነው የሚሆነው ብዬ
ነው ማምነው ሲሉ ማስጠንቀቂያ ዘል ምላሽ ሰጥተዋል። የኢትዮጵያ መንግስት በአስመራ ላይ ይህንን አይነቱ ክስ በተደጋጋሚ ቢያቀርብም ኤርትራ ውንጀላውን ውድቅ አድርጋለች። በምላሹም የኢትዮጵያ መንግስት በሉዓላዊ ባህር በር ስም የጦርነት ትንኮሳ እየፈጸመ መሆኑን በማንሳትም ክስ ታቀርባለች። እንግዲህ እነዚህ ሁሉ ውዝግቦች ባሉበት ነው የጀነራሉ እንግዲህ ቃለመጠይቅ ወጣ የተባለው። የቃለመጠይቁ ይዘት እንዲሁ በአካባቢው ላይ ከሌሎች ኃይሎች የአፋር፣ የአማራ እንዲሁም የትግራይ ኃይሎች ጋር በሰላም ለመኖር እንሰራለን የሚል ይዘት ያለው ማብራሪያ ነበረ ጀነራሉ ሲሰጡ የተሰማው። በሌላ በኩል በጋዜጠኛ ቴዎድሮስ ጸጋይ እና በዶክተር ዳኛቸው አሰፋ መካከል ያለው ውዝግብ እንደቀጠለ ነው። በትናንትናው ዕለት ቴዎድሮስ በሪዮት ሚዲያው ላይ እንግዲህ ለዶክተር ዳኛቸው ትንኮሳ የራሱን ምላሽ ሰጥቷል። ትንሽ ጠጠር ባሉ ቃላት ወርፏቸዋል ማለት ነው። ዳኛቸው ለኔ አብይ አህመድ ጥርስ ጎድሎኝ እንዳሟላልኝ ሁሉ ብሏል። እኔ ደግሞ ምለው ዳኛቸው የጎደለ ጥርስ አይደለም፣ የጎደለ ህሊና ነው። ኦኬ አፍህን ለአገዛዝ ያከራይኸው ህሊና ስለጎደለህ ነው፣ ኢንቴግሪቲ ስለጎደለህ ነው፣ አእምሮ ስለጎደለህ ነው፣ ክብረ ሰብዕና ወይ ኢንቴግሪቲ ስለሌለህ ነው እንጂ እዚህ ከዲ አብይ አህመድ ጥርስህን የተከለልህ ህሊናህን ከነቀለ በኋላ ነው። ስለዚህ እዚህ ጋር ነገርየው ስለ ጥርስ ጉድለት አይደለም። ኮንሽስሊ ተወስኖ እንደ አንድ የእንጀራ ገመድ ተቆጥሮ ስለተወሰደ ለአገዛዝ የማሸርገድ ሚና ነው እየተወራ ያለው እዚህ ጋር። ጥርስ ጎደለኝ አትበል። የጎደለ ጥርስ አይደለም፣ የጎደለ ህሊና ነው፣ አእምሮ ነው፣ ክብረ ሰብዕና ወይም ኢንቴግሪቲ ነው። አንድ ሁለተኛ እኔን በተመለከተ ምን አለ እንግዲህ እሱም የጎደለው ነገር ስላለ እንድታሟላለት ሞንጆሪኖን ጠይቅለታለሁ ወይ ማመልከቻ እያስገባሁለት ነው ብሏል። ይሄ በጣም በጣም ቴሊንግ የሆነ አስተያየት ነው። መጀመሪያ በእኔ በኩል ያለውን ነገር ልንገራቸው። እኔ ከማንም የሚያሳንስ ጉድለት አለብኝ ብዬ አላምንም። ከማንም የሚያስበልጥ የተለየ ነገር አለኝ ብዬ እንደማላምን ሁሉ ከሁሉ በላይ ግን በእርግጠኝነት የምነግራችሁ እንደ ዳኛቸው ለአገዛዝም ሆነ ለማናቸውም ቡድን የሚያስገርድና ማመልከቻ እንዳስገባ የሚያስገድድ ጉድለት እንደሌለብኝ በጣም እርግጠኛ ነኝ። ሀሳቦቼም ሆነ ለድርጊቶቼ እኔና እኔ ብቻ ኃላፊነት ወስዳለሁ። ከማንም የምጠብቀው ክፍያ ከየትም ይመጣል ብዬ የምፈራው ቁጣ የሌለብኝ ነፃ ሰው ነኝ። በዚህም በጣም ደስ ይለኛል። ለመንግስት የመመልሰው ጥርስም በአገዛዝ ወይም በማናቸውም ቡድን የሚሰናዳ ጥርስም የለኝም። እንግዲህ ወደ ቻናላችን ተከታታዮች ከቻናላችን ጋር ስለምትሆኑ እናመሰግናለን። ለሌሎችም እንዲዳረስ ላይክ፣ ሼር፣ ሰብስክራይብ አድርጉ። በሌላ መረጃ ዳግም እስከምንገናኝ ሰላም።